ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ከባለፈው የሚቀጥለውን የቀን 27 ቀናችንን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንዴት በቀላል መንገድ እንግሊዘኛን መናገር እንችላለን የሚለውን ቻሌንጅ ከጀመርን ኦልሬዲ 3 ቀን ብቻ ይቀረናል። ዛሬ 27ኛ ቀናችን ላይ ደርሰናል ማለት ነው። እሺ እናንተስ እንዴት ናችሁ? እየገባችሁ ነው? በዚሁ እንቀጥል ወይስ ሀሳባችሁ ምንድነው? ዝም ብዬ ከምሰራው እናንተ የምጠይቃችሁ ይሻላል ብዬ ነው። ዝም ብሎ መስራቱ ጥቅም ስለሌለው እናንተን ይገባችኋል ወይስ አይገባችሁ የሚለውን ቸክ ላድርግና በዚህ መልኩ እየገባችሁ ከሆነ በዚህ እንድቀጥል አናግሩኝ፣ ወይም የሚሰራላችሁም ነገር እናንተ ኮሜንት ሴክሽን ላይ አሳውቁኝ ማለት ነው። በዚሁ መቀጠል ካለብንም እየገባችሁ ከሆነ በዚህ በቀጠል እንችላለን ማለት ነው። አሳውቁኝ እና ኦንላይን ለመማር የሚፈልጉ ቤተሰቦች አናግሩኝ፣ በቁጥር አስቀምጫለሁ ማለት ነው። ቪዲዮ ላይ መማር ትችላላችሁ ማለት ነው። አሁን ቀጥታ ሳላበዛባችሁ ወደ ትምህርቱ እንሄዳለን ማለት ነው። ኦኬ ምን ይላል? የመጀመሪያው እንግዲህ እንደተለመደው በዚህ በኩል ምኖች አሉ፣ ጥያቄዎች አሉ። ከዛ ምን ብለን መመለስ እንደምንችል ደግሞ እዚህ ጋር አሉ ማለት ነው። ስለዚህ እንደተለመደው አብረን እናያቸዋለን፣ እስከ መጨረሻው ማየት እንዳይረሳ ማለት ነው። እንግዲህ የመጀመሪያው እንዴት እናንብበው የሚለውን እንይ። አይን እንደ አይ ነው የምናነባት። እዚህ ጋር ዳብሊው ኤን ሌላ ጊዜ እንደ ዌ እናነባት ነበር። አሁን ግን እንደ ወ ነው የምናነባት። እሺ እንደ ወ፣ ኤንን እንደ ን፣ ቲን እንደ ት፣ ወንት፣ ቲኦን ቱ ብለን ማንበብ፣ ኤል አይን ሊ፣ ቪኤን ቭ፣ ሊቭ፣ ዳብሊው አይን እንደ ዊ ማንበብ፣ ቲኤችን እንደ ዝ ማንበብ፣ ዊዝ፣ ዋይ ኦዩን ዩ ብለን ማንበብ። አይ ዋንት ቱ ሊቭ ዊዝ ዩ፣ አይ ዋንት ቱ ሊቭ ዊዝ ዩ ምን ማለት ነው? ካንተ ጋር ወይም ካንቺ ጋር መኖር እፈልጋለሁ፣ ወይም ካንተ ጋር ወይም ካንቺ ጋር መኖር እፈልጋለሁ አለን የሆነ ሰው። ከዚያ የኛ መልሳችን ምን ሊሆን ይችላል? በጣም ቀላል ነው። አይን እንደ አይ ማንበብ ነው። ዳብሊው ኤን እንደ ወ፣ ኤንን እንደ ን፣ ቲን እንደ ት፣ ወንት፣ ቲኦን ቱ፣ ኤል አይን እንደ ሊ፣ ቪኢን እንደ ቭ፣ ሊቭ፣ ዳብሊው አይን እንደ ዊ፣ ቲኤችን እንደ ዝ ማንበብ፣ ዊዝ፣ ዋይ ኦዩን እንደ ዩ፣ ቲኦን ሁለቱንም ኦ ቱ ብለን ማንበብ። አይ ዋንት ቱ ሊቭ ዊዝ ዩ ቱ፣ እኔም ካንተ ጋር መኖር እፈልጋለሁ፣ እኔም ካንቺ ጋር መኖር እፈልጋለሁ ብለን መመለስ እንችላለን ማለት ነው። ምንድነው እዚህ ጋር የምትጨምሩት? አይ ዋንት ቱ ሊቭ ዊዝ ዩ ስትሉ ካንተ ጋር መኖር፣ ቱን ከጨመራችሁ ደግሞ እኔም እያላችሁ ነው ማለት ነው። ቱን ጨምራችሁ ከዚህ ጋር ቱን ከጨመራችሁ እኔ የሚለውን ይይዝላችኋል በቀላሉ ለመግለጽ ከፈለጋችሁ ማለት ነው። ያ ወደ ቀጣዩ ንድ አይስ ኢስ ምን ይላል? አይን እንደ አይ ማንበብ ነው። ኤን እንደ ኦ፣ ኤልን እንደ ል፣ ዳብሊው ኤን እንደ ዌ፣ ዋይን እንደ ይ፣ ኤስን እንደ ስ። ኦልዌይስ አይ ኦልዌይስ፣ ቲኤች አይን እንደምንምናንባት እንደ ቲ ማንበብ፣ ኤንን እንደ ን፣ ኬን እንደ ክ፣ ቲንክ፣ ኤን እንደ አ፣ ቢኦን እንደ ባ፣ ዩን እንደ ዩ፣ ቲን እንደ ት፣ አባውት፣ ዋይ ኦዩን ዩ ብለን ማንበብ ሙሉን ስናነባው አይ ኦልዌይስ ቲንክ አባውት ዩ፣ አይ ኦልዌይስ ቲንክ አባውት ዩ ምን ማለት ነው? ሁሌ አስብሻለሁ ወይም ሁሌ አስብሃለሁ ወይም ሁሌ አስብሃለሁ የሆነ ሰው ቢለን ከዛ እኛ መልሳችን ምን ብለን ልመልስ እንችላለን? አይን እንደ አይ ማንበብ ነው። ቲኤች አይን እንደ ቲ ብያቸዋለሁ። ኤንን እንደ ን፣ ኬን እንደ ክ፣ ቲንክ አይ ቲንክ፣ ኤን እንደ አ፣ ቢኦን እንደ ባ፣ ዩን እንደ ዩ፣ ቲን እንደ ት፣ አባውት አይ ቲንክ አባውት፣ ዋይ ኦዩን ዩ፣ ቲኦን ቱ ብለን ማንበብ አይ ቲንክ አባውት ዩ ቱ። አያችሁ እዚህ ጋር እኔም አስብሻለሁ ወይም እኔም አስብሃለሁ ለማለት አይ ቲንክ አባውት፣ ይህ ነው የምንወስደው። በቃ ቲንክ አባውት ዩ አልን። ከዛ ቱ ከጨመርን እኔ የሚለውን ነው የሚይዘልን እዚህ ጋር ማለት ነው። ቱን ጨምራችሁ እኔ የሚለውን መግለጽ ትችላላችሁ ማለት ነው። አይ ቲንክ አባውት ዩ ቱ፣ እኔም አስብሻለሁ ወይም አስብሃለሁ ብለን መለስን ማለት ነው። ያ ኤስ ምን ይላል? አሁንም ዳብሊው ኤች ኤን ይቅርታ፣ ኤች ኦን በአንድ ላይ ሀ ብለን ማንበብ፣ ዳብሊውን እንደ ው ማንበብ ሃው፣ ኤን እንደ አ፣ አር ኤን እንደ አር፣ ዋይ ኦዩን ዮ፣ ኤስ ኦን ሱ፣ ቢኢን እንደ ቢ። ከዛ ኤን አናነብም፣ ሁሌም እነግራችኋለሁ። ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን አናባቢ ብቻ ስለምናነብ ማለት ነው። ስለዚህ ቢኢን እንደ ቢ ማንበብ፣ ከዛ ዩን እንደ ዩ፣ ቲን እንደ ቲ፣
ኤፍዩን ፉ ኤልን ል ቢዩቲፉል ቢዩቲፉል። ሃው አር ዩ ሶ ቢዩቲፉል ሃው አር ዩ ሶ ቢዩቲፉል ምን ማለት ነው? እንዴት እንደዚህ ቆንጆ ሆንሽ ወይም እንዴት እንደዚህ ቆንጆ ሆንክ ቢለን የሆነ ሰው ከዛ መልሳችን ምን ሊሆን ይችላል? እቺ ጋ ቢኮዝ ለማለት ነው። እሺ ቢኮዝ ብላችሁ እቺ በአሳጥሬ ስለጻፏት ነው እንጂ ቢኮዝ ለማለት ነው። እሺ ማታውቁ ካላችሁ ቢኮዝ ለማለት ነው፣ ምክንያቱም የሚለው ማለት ነው። ቢካዝ ዋይ ኦ ዩን ዩ ኤል ኦን ሉ ኬን እንደ ክ ሉክ ሉክ ኤቲን አት ብለን ማንበብ ሚኢን ሚ ሌት ቢኮዝ ዩ ላክ አት ሚ ቢኮዝ ዩ ሉክ አት ሚ ምክንያቱም ስለምትመለከተኝ ነው፣ አንተ ስለምትመለከተኝ ነው ወይም አንቺ ስለምትመለከችኝ ነው ብለን መመለስ እንችላለን ማለት ነው። እዚህ ጋር የእናንተ ጥያቄ ያለች እናንተ ኮሜንት ሴክሽን ላይ ታስቀምጡልኝ ያላችሁ ምን ማለት ነት? ዩ አር ማይ ኤቭሪቲንግ ዩ አር ማይ ኤቭሪቲንግ ዩ አር ማይ ኤቭሪቲንግ ምን ማለት ነው? ኮሜንት ሴክሽን ላይ እጠብቃለሁ። መልሱ ደግሞ ዩ አር ማይ ላይፍ ዩ አር ማይ ላይፍ ይላል። ኤስ ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ እጠብቃለሁ ማለት ነው። ወደ ቀጣዩ እንለፍ። ኤስ ምን ይላል? አሁንም ኤችኤን እንደ ሄ ኤልኦን ሎ ሄሎ ኤምአይን ማይ ኤፍን እንደ ፍ አርአይን እንደ ሬ ኤንን እንደ ን ዲን እንደ ድ ፍሬንድ ፍሬንድ ሄሎ ማይ ፍሬንድ ኤችኦን እንደ ሃ ዳብሊውን ው ሃው ኤአርኢን አር አር ዋይ ኦዩን ዩ ብለን ማንበብ ሄሎ ማይ ፍሬንድ ሃው አር ዩ ሰላም ጓደኛዬ እንዴት ነህ? ሰላም ጓደኛዬ እንዴት ነሽ አለን የሆነ ሰው። ከዛ መልሳችን በጣም ቀላል ነው። አይን እንደ አይ ኤኤምን አም ኤፍ አይን ፋይ ኤንኢን ን ፋይን አም ፋይን። እቺ ኤንድ ለማለት ነች እና የምትለዋን አያያጁ ነች በሲምፖል ማለት ነው ወይም በወክል። ስለዚህ እቺ ኤንድ ለማለት ነች። ዋይ ኦዩን ዩ ብለን ማንበብ አም ፋይን ኤንድ ዩ ደህና ነኝ አንተስ ወይም ደህና ነኝ አንቺስ ብለን መመለስ እንችላለን ማለት ነው። ከዛ እዚህ ጋር ምን ይላል? አሁንም ዳብሊው ኤች ኤን እንደምን ማንበብ ነው? እንደ ዋ ማንበብ፣ ቺን እንደ ት ዋት ዋት ኤን እንደ አ አርኤን እንደ ር ዋት አር ዋይ ኦዩን ዩ አርን እንደ ር ዩር ዩር ፒን እንደ ፕ ኤልኤን እንደ ላ ኤንን እንደ ን ኤስን እንደ ስ ማንበብ ፕላንስ ፕላንስ ቲኦን ቱ ዲኤን ዴ ዋይን እንደ ቱዴይ ዋት አር ዩ ዩር ፕላን ቱዴይ ዋት አር ዩ ፕላን ቱዴይ ዛሬ እቅድህ ምንድን ነው? ዛሬ እቅድሽ ምንድን ነው? የሆነ ሰው ሊጠይቀን ይችላል። ከዛ እኛ ምን ሰራ ያሰብነውን ስራ ወይም መግለጽ እንችላለን። ሰው ማግኘት ሊሆን ይችላል። ብቻ የተለያየ ነገር እናንተ ያሰባችሁትን ነገር ምን ብላችሁ መግለጽ ትችላላችሁ? አይ ዊል ነው የምትሉት። ዊል ምክንያቱም ገና ለወደፊት ነው እቅድ ስለሆነ። ስለዚህ አይን እንደ አይ ማንበብ፣ ዳብሊው አይን እንደ ዊ፣ ሁለቱንም ኤል እንደ ል። ዊል ማለት በቃ ለወደፊት ይሆናል እያለን ነው። ከዛ ኤምኢን እንደ ሚ፣ ቲን እንደ ት ሚት። ሚት ማለት ደግሞ ማግኘት እንደማለት ነው። ማአይ ኤምአይን ማይ ብለን ኤምአይን ማይ ብለን ማንበብ፣ ኤፍን እንደ ፍ አርአይን እንደ ሬ ኤንን እንደ ን ዲን እንደ ድች ዲነች ፍሬንድ አይ ዊል ሚት ማይ ፍሬንድ አይ ዊል ሚት ማይ ፍሬንድ ጓደኛዬን አገኛለሁ ብለን መለስን ማለት ነው። ያ እዚህ ጋር ምን ይላል? ኤስኤችኤን እንደምናነበው እዚህ ጋር እንደ ሻ ማንበብ ነው። ሁለቱንም ኤል ል ብለን ማንበብ ሻል። ዳብሊውኤን እንደ ዊ ማንበብ፣ ኤምኢን ሁለቱንም ኢ በአንድ ድምፅ የምናነባት ኤምኢን ሚ ብለን እናነባለን። ቲን እንደ ት ሚት፣ ኤልኤን ሌ፣ ቲኤን ተ፣ አርን እንደ ሌደር ሻል ዊ ሚ ሌደር ማለት ነው። በኋላ እንገናኝ ጥያቄ ነው። ስለዚህ በኋላ እንገናኝ። ከዛ እኛ መልሳችን ምንድን ነው? ሹር። ኤስዩን እንደ ሹ ማንበብ ነው። አርኢን እንደ ር ሹር። ከዛ ኤልኢን ሌት፣ ኤልኢን ለሌ፣ ቲን እንደ ት፣ ኤስንስ ሌስ፣ ኤምኢን ሚ፣ ቲን እንደ ት ሌስ ሚት፣ ሹር ሌስ ሚት። አዎ እንገናኝ ብለን መለስን ማለት ነው። ያ እዚህ ጋር አሁን እናንተ የምትመልሱ ጥያቄ ያለ ኮሜንት ሴክሽን ላይ ቁጭ አድርጉልኝ። ምን ማለት ነው? ያ ሃው ሃቭ ዩ ቢን ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ እጠብቃለሁ። በጣም ቀላል ነው። ኢት ዋዝ ጉድ ኤንድ ዩ ይላል። ይህስ ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ እጠብቃለሁ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ቪዲዮውን ሳሰለችሁ እስከ መጨረሻው ማየት ከቀን አንድ ጀምራችሁ ያሉትን የለቀኳቸውን እስከዛሬ እስከሰራናቸው ትምህርቶች ከተከታተላችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ እንደነገርኳችሁ አሳውቁኝ።
ምን ማድረግ እንዳለብን በዚሁን ቀጥል ወይስ እንዴት ነው? እናንተ ምን ሀሳብ አላችሁ? ምክንያቱም የእናንተን ሀሳብ ሳልጠይቅ ብሰራ ድካም ነው የሚሆነው። ምክንያቱም እናንተ እየተጠቀማችሁ ካልሆነ እኔም ትርፉ ድካም ነው የሚሆን ማለት ነው። ስለዚህ አሳውቁኝ ምን እንደምሰራላችሁ ማለት ነው። ስለዚህ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ